ነገ ሰኔ 17 አቤት 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 ስለዚህ ነፍሱን አሳልፎ ለወዳጆቹ ለወንድሞቹ ስለሚሰጥ ቅዱስ እኔ ምን ማለት እችላለሁ? የገድልህን መጽሐፍ ለሚጽፍ ለሚያጽፍ ዜና ገድልህን ለሚሰማ ለሚያሰማ ሁሉ ሙሉ ኃጢአታቸው ይሰረይላቸዋል፣ ስማቸውንም በሕይወት መጽሐፍ እጽፈዋለሁ፣ በጎ ዋጋንም እሰጣቸዋለሁ የተባሉ የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ እጠይቃለሁ። ምክንያቱም ይሄ ቅዱስ ይሄንን ቅዱስ በዚህ ዘመን ያለን ኃጢአተኛ ወጣቶች ልናውቀው፣ ልንማጸነው፣ ልንጠይቀው ይገባል። በአካለ ሥጋ እያሉ የወንድሞቻቸውን ኃጢአት እንደራሳቸው እየተሸከሙ ሲጋደሉ የነበሩ ታላቅ ቅዱስ ስለሆኑ እኛ ኃጢአተኞችን ከፈጣሪያችን ጋር ኃጢአታችንን በተሰጣቸው ቃል ኪዳን በማስተስረይ የሚያማልዱን ትልቅ አባት ናቸው። በአካለ ሥጋ እያሉ ሥጋቸውን እያሰቃዩ ነፍሳቸውን አሳልፈው እየሰጡ ለወዳጆቻቸው ኃጢአትን እንዲሰረይላቸው ሲማጸኑ ሲለምኑ ከነበረ አሁን በላይ በጌታችን እያሉማ ቃል ኪዳንን ከተቀበሉማ እኛ ለምንማጸናቸው ለኃጢአተኞቹ እንዴት አይለምኑልንም? እስዋት በሚባል ገዳም በጾም በጸሎት በስግደት ያለማቋረጥ በ7 ቀን አንዴ በሰንበት ብቻ ምግብን እየተመገበ ጽኑ በሆነ ተጋድሎ ሲጋደል የነበረ ከእግዚአብሔር በተላከ በመልአኩ ትእዛዝ ወደ አባ ኤስድሮስ ሂዶ እንዲመነኩስ የታዘዘና በእግዚአብሔር ፈቃድም ከመነኮሰ በኋላ ከዕለታት አንድ ቀንም እርሱ ካለበት ገዳም አቅራቢያ ላይ ወደ አንድ ገዳም እግዚአብሔር ሂዶ መነኮሳቱን እንዲጎበኛቸው አነሳሳውና ሄደ። ወደዚያ ገዳምም በደረሰ ሰዓት የገዳሙ አበምኔት ታሞ ለሞት እያጣጣረ መነኮሳቱን ከበውት እያለቀሱ ቀና ብሎ ሲያይም ደግሞ ዙሪያውን ሰይጣናት ከበውት በደስታ ሲጨፍሩ ተመለከተ። ይሄ ቅዱስ አባትም ይሄንን አበምኔቱን ሄደና አባት ሆይ በአንተ ላይ የሆነው ምንድነው? ሰይጣናት ከበው ሲደሰቱ አያለሁና አለው። ይሄ አበምኔትም መነኮሳቱን እንዲወጡ አዘዘና በሕይወት ዘመኑ የሠራውን በደልና ኃጢአት በሙሉ እንደዚህ እያለ ይነግረው ጀመር። አባቴ ሆይ ከእኔ አስቀድሞ ያሉ ሰዎች ያልሰሩት ለወደፊቱም ማንም ሰው ጨክኖና ደፍሮ ሊሠራው የማይችለው እጅግ በጣም ትልቅ ኃጢአት ሰርቻለሁ አለው። አባቴ ሆይ አደራህን በጸሎትህ አትርሳኝ። እኔ ባለሁበት አገር ቅስና መሾም ፈልጌ ባልተሾምኩኝ ጊዜ ወደ ሌላ ሀገር ሄጄ ኤጲስቆጶሱ ቅስና ሾሞኛል ብዬ በሐሰት በቁርባኑ ላይ መቀደስ ጀመርሁ። ለጠላሁትም ሰው በሙሉ በቁርባኑ መሥዋዕት ላይ መርዝ አድርጌ እሰጠዋለሁ፣ እርሱም ወዲያው ይሞታል። ከእናቴም ጋር በዝሙት 10 ጊዜ ተኝቻለሁ። እርሷም ጸንሳ ለመውለድ በተዘጋጀች ጊዜ ሥራይ ሰርቼ ሕፃኑን በሆዷ ውስጥ እንዳለ ገድየዋለሁ። አባቴ ሆይ ኃጢአቴ እጅግ በጣም ብዙ ነው፣ ተነግሮ ሊያልቅ አይችልም። ከበጎ ሥራ ምንም አይነት የሠራሁት የለም እንጂ ከኃጢአት የቀረኝ የለም ብሎ ተናዘዘ። አደራህን አባቴ ሆይ በጸሎትህ አትርሳኝ፣ እኔ ክፉ አሟሟት እሞታለሁ፣ ለእኔ ለቅሶና ሐዘን ይገባኛል በሚልበት ጊዜ ወዲያው በክፉ አሟሟት ሞተ። ነፍሱንም ወዲያው አጋንንት ተቀብለው በክፉ ስቃይ እያሰቃዩ ሲወስዷት ይሄ ቅዱስ ተመለከተ። ይሄ ቅዱስም ለቅሶን ማልቀስ ጀመረ። ስለ ወዳጆቹ ነፍሱን አሳልፎ ከመስጠት በላይ ታላቅ ፍቅር የለም የሚለውን የመጽሐፍ ቃልም መተግበር ጀመረ። ስለዚህ ኃጢአተኛ መነኩሴ ነፍስም ክብር ግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን እየለመነ 5 ጊዜ እስከሚሞት ድረስ ሰውነቱን ያሰቃያት ጀመረ። የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤልም መጥቶ ስለዚያ ኃጢአተኛ ነፍስህን አትግደል፣ እግዚአብሔር በእውነት ፈራጅ ስለሆነ ምሕረት አይደረግለትም፣ ኃጢአቱም አይሰረይለትም አለው። ይህ ቅዱስ ግን መሐሪ ይቅር ባይ ወደሆነ ወደ ቸሩ እግዚአብሔር ስለዚህች ኃጢአተኛ ነፍስ መለመኑን አላቆመም ነበረ። ሰውነቱን ማሰቃየት ቀጠለ። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ታላቅ ነጎድጓድም ሆነ። ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስም መጣ። በባህሩ ዳርም ቆመና ሊቀ መላእክት ቅዱስ ሚካኤልን ከባህር አውጥቶ ከሞት ያድነው ዘንድ አዘዘው። ሊቀ መላእክት ቅዱስ ሚካኤልም በታዘዘው መሠረት ይህችን ነፍስ ከነሥጋዋ አምጥቶ በጌታችን ፊት አቆማት። ጌታችንም የመረጥሁህ ወዳጄ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ ኃጢአቱ ስለሚከፋ ምሕረት ስለማይገባው ስለዚህ መነኩሴ ለምን ራስህን ታደክማለህ? ብዙ ጊዜ ስለምን ነፍስህን ትገድላለህ? አለው። አባታችን አባ ለትጹንም ወደ ጌታችን ዞር ብሎ እንደዚህ አለ። ጌታዬና ፈጣሪ መሐሪው አምላክ ሆይ ያንን ኃጢአተኛ መነኩሴ ትምረው ዘንድ እለምንሃለሁ። ያ የማይሆን ከሆነ ግን እኔንም ወደሱ ወደ ሥቃይ ቦታ አብረህ ደምረኝ አለው።
ከዚህም በኋላ ጌታችንና ፈጣሪያችን አምላካችን ኢየሱስ ክርስቶስ ቅዱስ ሚካኤልን አዘዘውና ያችን ነፍስ ሂድና አምጣት አለው። ከአመጣትም በኋላ ወዳጄ ለትጹን ሆይ ይህችን ነፍስ ብምራት ፈራጅነቴ የት ላይ ነው? ይቅር ባልላትና ብፈርድባትና ወደ ኩነኔ ቦታ ብትሄድ ደግሞ አንተን ወዳጅን ላስቀይም ነው። ስለዚህ ይህች ነፍስ በሥራዋ ምክንያት ልትማር አይገባትም፣ በአንተ ምልጃ ምክንያት ደግሞ ልትኮነን አይገባትምና ይህች ነፍስ አፈር ትሁን፣ ለስቃይ ወይም ደግሞ ለሕይወት አትሁን ብሎ በከበረ እጆቹ ዳሰሳት። ያች ነፍስም እንዳልተፈጠረች ሆነች። ይሄ ቅዱስ አባታችንም ስለ ቸርነቱ ገናናነት አምላካችንን እየሰገደ አመሰገነ። ከዚህም በኋላ ጌታችን የመረጥሁህ ወዳጄ ሆይ መታሰቢያን ለሚያደርግ ቤተ ክርስቲያን ሄዶ በአንተ ስም መባዓ ለሚያስገባ፣ ለተቸገሩት ለሚያበላ፣ ለተጠሙት ለሚያጠጣ፣ ለታረዙት ለሚያለብስ ሁሉ በስምህም ለሚማጸን ሁሉ የገድልህን መጽሐፍ የሚጽፍ የሚያጽፍ የሚያነብ የሚያስነብብ ዜና ገድልህን ለሰዎች ሁሉ የተናገረና የሰማ ሁሉ ኃጢአቱ ይሰረይለታል። ስማቸውንም በሕይወት መጽሐፍ እጽፈዋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ ብሎ ቃል ኪዳን የገባላቸው እኒህ ነፍሳቸውን ለወዳጆቻቸው ለወንድሞቻቸው አሳልፈው ይሰጡ የነበረ ከ7 ጊዜ በላይ ሞተው የተነሱ ታላቁ አባታችን ቅዱስ አባ ለትጹን ነገ ሰኔ 17 የዕረፍት በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከቅዱሱ አባ ለትጹን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።